ከሆነ ትንሽ ብር ነው፣ ወደ 20 ሺህ ምናምን 20 ሺህ ብር። ጠይብ ሁለተኛው መሬት ደግሞ ቤት የተሰራበት ቤቱም ባንቺ ገንዘብ ነው? አዎ በኔ ነው። ቆሞ ያሰራው ግን እሱ ነው? ወንድሜ ነው። ወንድምሽ ነው እሱን የሚያሰራው? ወንድሜ ነው። ምክንያቱም እሱ ጸባዩ ስላላማረኝ እኔ ወንድሜን እንዲያሰራልኝ ነው ያልኩት። ያኔ እዚህ ቤት የተሰራው ቤት ውስጥ ምንም አይነት አስተዋጽኦ የለውም? አንድም የለውም። ኢቭን ሰራተኞች ሲሰሩ መጥቶ አንድ ቀን ራሱ እንዴት ነው ብሎ ጠይቋቸው አያውቅም። በጣም ጥሩ። እሺ የቀረቡ የቤት ውስጥ ያለው ቁሳቁስ የማን ነው? እኔ ነኝ የገዛሁት ሁሉ ነው። ያኔ እዚህ ውስጥ እሱ ዱድ የለውም? አንድም ብር የለውም። ኢቭን የኔን ብር ነው 7 ዓመት ብሬን የሰጠሁት የለውም እሱ። እና ያሱ ሀብት አንቺ ጋር የቀረ ገንዘብ የለም? የለም። እኔ አሁን በኒካ ላይ ስላለው በኒካ ላይ ሆኜ ያን ቤት ስለሰራሁት ነው ጥያቄ ፈጠረብኝ። የአንቺ ሀብት እስከሆነ ድረስ ምንም አያገባውም። የባል ገንዘብ የባል ሀብት የባል በሸሪዓ የባል ሀብት የባል የሚስት ሀብት የሚስት ነው። የጋራ የሚባል ነገር የለም። እንደውም አዋጣችሁ እንኳን የሰራችሁ ቢሆን ያኔ ነው እሱ ምን ያህል ነው ያወጣው አንቺ ምን ያህል ነው ያዋጣችሁ ተብሎ ይከፋፈላል። አንድ ሁለተኛ ደግሞ ቆሞ ያሰራው እሱ ቢሆን ይሄን ለዛ ነው የምጠይቀው። ቆሞ ያሰራው እሱ ቢሆን ያሰራበትን የለፋበትን ሌሎች ሰዎች በሚወስዱት መልኩ ታስቦለት ይከፈለዋል። ስለዚህ የቀረ ነገር የለም እና ሸሪዓ ፍርድ ቤቱ አንቺን ፈታሽ? በሶስት እሱ በቃ እሺ ትፍታኝ ካለ በሁለት ወይም በአንድ ላርግ አለ። እኔ አልፈልግም። ልኖር የፈለገ ሰው ከሆነ በሁለትም በአንድም የሚያደርገው እመለሳለሁ ብሎ ልኖር የፈለገ ሰው ነው። እኔ አሁን መሞቻዬም መኖሬም አልታወቀም። ይሄው ሪፈሬን እዩ አልኩኝና በዛን ሰዓት በቃ በሶስት ተፋታን። ከተፋታን አሁን 2 ዓመት ነው። እሱም ያው አግብቶ ኑሮን እየኖረ ነው። እኔም ወደ ስደት ተመልሼ ወደ ስደት መጣሁ። በጣም ጥሩ። እና ጥያቄ አንቺ እሱን መሬቱን ቤቱን በህቴ ነው ያደረኩት የህቴ ነው ስላልኩ ምንድነው ነው ወይስ ምንድነው ጥያቄሽ? የህቴ ነው ብዬ እኔ ስለዋሸሁኝ የሱ ሀቅ ይኖርብኛል ወይ ነው በቃ እኔ ጥያቄ። መሬቱን አልፈለኩም እኔ የገዛሁትን መሬት። ችግር የለውም። ምክንያቱም አንዳንዴ ውሸት የሚፈቀድበት ቦታ ላይ አለ። ለምን ሐቅሽ ሊጠፋ ነው። የኔ ነው ብትይ ህግ ስላለ ህግ ያካፍለዋል። ስለዚህ እሱን ለማምለጥ ነው። ኢንሻአላህ ምንም የለብሽም። ኢንሻአላህ አላህ ያድርሽ። ጀዛከላህ ኸይር።